እናመሰግናለን ስለነበረ መልካም ጊዜ ሁሉ። ዛሬ ማካፈላችሁ ቃል የሚገኘው ኢሳይያስ 45:22 እንደዚህ ነው። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔ በቀር ሌላ የለምና ወደ እኔ ዘወር በሉ ትድኑማላችሁ ይላል። ጸልይ። እግዚአብሔር አምላካችን ሆይ እናመሰግናለን በመካከላችን ስላለ። አሁን ደግሞ ቃሉን ላከፈወሳቸው ተብሎ እንደተጻፈ የቃልን ፍቺ ታበራለን ዘንድ ባሪያ በፍጹም ግልጽነት መናገር እንድችል እህቶችም ወንድሞችም ቃልን በፍጹም ግልጽነት እንዲመጣላቸው ጸለይ። መንፈስ ቅዱስ ያስተምረን፣ ቀሪውን ጊዜ ሁሉ ተረከበን በኢየሱስ ስም አሜን። ኢሳይያስ 45:22 ነው የምታገኙት። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔ በቀር ሌላ የለምና ወደ እኔ ዘወር በሉ ትድኑማላችሁ ይላል። እናንተ የምድር ዳርቻ ሁሉ የሚለው ዘ ኢንታየር ወርልድ ዓለምን በሙሉ ያለ ሕዝብ የሚያጠቃልል ነው። እኔ አምላክ ነኝ ይላል። ምክንያቱም ብዙ አማልክት እኔ ነኝ ስለሚሉ ነው። ሴጣን በብዙ መልኩ ስለሚመለክ እውነተኛው አምላክ ጄኒውን የሆንኩት እኔ ነኝ ይላል። ሌላው ከኔ በቀር ሌላ የለም ሲል ኖ ቾይስ፣ ምርጫ የላችሁም። ሌላ ነገር ልታመልኩ ምንም ምርጫ የላችሁም። ምክንያቱም እኔ ነኝ የፈጠርኳችሁ ነው። ወደ እኔ ዘወር በሉ ይላል። ተርን ቱ ሚ፣ ወደ እኔ ዘወር በሉ። ወደ ማንም አላለም፣ ወደ እኔ። ኢየሱስ ምን አለ? እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እንጂ ወደ ማንም ሂዱ አላለም። ዛሬ ብዙ ሰዎች አጥብቀው ይሹናል። አጥብቀው ትሾዋቸው ዘንድ በውጭ ሊያስቀሯቸው ነው ይላል። ጌታ ግን ወደ እኔ ነው። እግዚአብሔርም እዚህ ጋር ወደ እኔ ዘወር በሉ። ዘወር በሉ ማለት 180 ዲግሪ ዘወር ማለት ያ ማለት እንግዲህ ዘወር ማለት ፊቴን እሹ ማለት ነው። ዘወር ማለት ንስሐ ግቡ ማለት ነው። ዘወር በሉ ሲል ሌላ ነገር አትፈልጉ፣ እኔን ተከተሉ እያለ ነው ጌታ። ትድኑማላችሁ ይላል። የስብከቴ ርዕስ ወደ እኔ ዘወር በሉ ትድኑማላችሁ የሚል ነው። ትንሽ ረዘም ይላል። ተርን ቱ ሚ ኤንድ ቢ ሴቭድ ይላል። ወደ እኔ ዘወር በሉ ትድኑማላችሁ። በአዲሱ ትርጉም ላንብብላችሁ። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔ በቀር ሌላ የለምና ትድኑ ዘንድ ወደ እኔ ተመለሱ ነው የሚለው። ሶስት የድነት ጊዜያቶች አሉ። ሶስት የድነት ጊዜያቶች፣ አንደኛው ፓስት፣ ሁለተኛው ፕሬዘንት፣ ሶስተኛው ፊውቸር። ይሄ ሁለተኛ ቆሮንቶስ 1:10-11 አነብላችኋለሁ። እንዲህ ይላል፣ እርሱም ይህን ከሚያህል ሞት አዳነን ያድነንማል። እናንተም ደግሞ ስለ እኛ እየጸለያችሁ አብራችሁ ስትረዱን በብዙ ሰዎች በኩል ስለተሰጠን ስለ ጸጋ ስጦታ ብዙዎች ስለ እኛ ያመሰግኑ ዘንድ ወደፊት ደግሞ እንዲያድነን በእርሱ ተስፋ እናደርጋለን ይላል። አዲሱን ትርጉም አሳጥሮ ያስቀምጥልናል። አንብብላችሁ ሁለተኛ ቆሮንቶስ ምዕራፍ 1:10-11 እርሱ እንዲህ ካለው የሞት አደጋ አድኖናል። ፓስትን ኦልሬዲ ነው። ያድነንማል ፕሬዘንት። ወደፊት ደግሞ እንዲያድነን ተስፋ በእርሱ ላይ ጥለናል። ጌታ አድኖናል፣ አሁንም ያድነናል። ወደፊት ሊመጣ ካለ ከማናውቃቸው ነገሮች ሁሉ ያድነን። ከምን እንደሚያድነን እናያለን። ድነናል፣ አሁንም ያድነናል፣ ወደፊትም ያድነናል። እንደውም የሚለው ወደፊት ደግሞ እንደሚያድነን ተስፋችንን በእርሱ ላይ እንጥላለን። ወደ እኔ ዘወር በሉ ወዳለው ወደሱ ተስፋችንን እንጥላለን። አሜን። ስለዚህ ስጋት አይገባል። መዳን ከምንድን ነው የምንድነው? እዚሁ ሁለተኛ ቆሮንቶስ 1:10 ላይ እንደሚናገረው እርሱ ይህን ከሚያህል ሞት አዳነን ይላል። ሞት ሶስት አይነት ነው። ፊዚካል ዴዝ የሚባል አለ፣ አካላዊ ሞት። አላስተዋልነውም እንጂ ከስንት የስጋ ሞት ወይም አካላዊ ሞት አምልጠን ነው እዚህ የተገኘው። እንዴት ካለ ሞት እግዚአብሔር ያድናል። እኛ ኮትንታም የሚገርልን ሰዎች ነው። እንደዚህም ካለ አደጋ ያድናል። ከፊዚካል ሞት ነው የምላችሁ፣
ከመኪና አደጋም ሊያድን ይችላል። ከብዙ ነገሮች እግዚአብሔር አድኖን ነው የመጣው። ሌላው ስፒሪቹዋል ዴዝ መንፈሳዊ ሞት አለ። ስም አስይዞ ጠላት ስም አልብሶ ክርስቲያን የሚባል ነገር ግን በውስጥ መሞት አለ። ከጌታ ጋር ያለን ህብረት ከዚህም ያድናል። ኢተርናል ዴዝ አለ፣ ዘላለማዊ ሞት። ከሱም አምልጠናል በክርስቶስ። ሌላው በሽታ ያድናል። እግዚአብሔር የግብፅን ቁስል አላመጣብህም፣ ቢመጣም ደግሞ እኔ ፈዋሽ አምላክ እግዚአብሔር ነኝ ይላል። እግዚአብሔር ከበሽታም ያድናል። ጌታ ያድናል። ከአደጋም ያድናል። አደጋ የቀትር ጋኔን አለ፣ አደጋ አለ። አደጋ ሲባል ብዙ አይነት ነው። ጌታ ድኖ ነው እንጂ እኮ ወገኖች ብዙ ነገር አለ ጠላት የደገሰልን። በለዓም የሞዓብ ንጉሥ ይደራደራሉ እስራኤልን ሊረግሙ። እግዚአብሔር ግን እስራኤል አያውቅም፣ ተዘልሎ ተቀምጧል። እግዚአብሔር ግን ለእስራኤል ይሟገትለት ነው። እርግማን አናውቅም። ይሄን እኮ ስንት መተት ያሰራብን ዲያብሎስ አለ እኮ፣ ስንት ጥንቆላ ተደርጎብናል አናውቀውም። ግን እኛ ላይ በያዕቆብ ላይ ሟርት አይሰራም። ቤተክርስቲያን የገሃነም ደጆች ስለማይችሏት ዛሬም አለች። ከወጥመድ ያለ ወጥመድ ተሰበረ፣ እኛም አመለጥን ነው የሚለው። ብዙ ትራፖላ አለ ሰይጣን ያደገሰው፣ ግን ያዘልላል ጌታ ቀጥሮ ነው። ሌላው ፍርሃት ከስጋት ብዙ ፍርሃት አለ እኮ። ነገ ምን ሆናለሁ፣ ሞት፣ ብዙ ነገሮች የሚያስፈራሩ ነገሮች አሉ። ከነዚህ ሁሉ ጌታ ያድናል። አሜን። እስቲ ዘወር ብለው የዳኑ ሰዎችን እስቲ ከመጽሐፍ ቅዱስ ላሳያችሁ። አንዱ ብቻ ወደ እግዚአብሔር ዘወር ብለው የዳኑ አንደኛ ተሰሎንቄ ምዕራፍ 1 ከ9 እስከ 10 ከእናንተ ወጥቶ የጌታ ቃል በመቄዶንያ በአካይያ ብቻ አልተሰማም፣ ነገር ግን ምንም እንድንናገር እስከማያስፈልገን ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉ። ለሕያውና ለእውነተኛ አምላክ ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱን ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ ከጣዖቶቻችሁ ወደ እግዚአብሔር እንዴት ዘወር እንዳላችሁ ይናገራሉ። የተሰሎንቄ ቅዱሳን ከጣዖት ዘወር ብለው ነው የዳኑት። ዘወር ብለው ከሙታን ያስነሳውን ልጁን እርሱም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ትጠብቁ ዘንድ ይላል። አያችሁ፣ እኛም እኮ ከጣዖቶቻችን ዘወር ብለን ነው። ጌታ ለዚህ ነው ዛሬ ዘወር በሉ ይላል። ዘወር በሉ እስቲ፣ ዘወር በሉ ተባባሉ። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔ በቀር ሌላ የለም፣ ወደ እኔ ዘወር በሉ ይላል። ጠላት ያዞረበት ያው ወደ ሌላ ነው የሚዞረው። ሲዞር ይውላል፣ እንደ ቃየል ሲቅበዘበዝ ይውላል። እግዚአብሔር የረዳው ደግሞ ወደ ጌታ ወደ አምላኩ ዘወር ይላል። 5 ፖይንቶች ላይ ተናግሬ ዛሬ ጨርሳለሁ። ብሉፕሪንቱን ልስጣችሁ። ወደ እኔ ዘወር በሉ ትድኑማላችሁ የሚል ነው ርዕሱ። ተርን ቱ ሚ ኤንድ ቢ ሴቭድ የሚል ነው። አንደኛው ወደ እኔ ዘወር በሉ ትድኑማላችሁ። ከምንድን ነው የምንድነው ለሚለው ሳልቬሽን ፍሮም ሲን፣ ድነት ከኃጢአት ነው። ሁለተኛው ወደ እኔ ዘወር በሉ ትድኑማላችሁ እነማን? the scope of salvation፣ የድነት አድማስን እናያለን። የድነት አድማስ። ሶስተኛው ወደ እኔ ዘወር በሉ ትድኑማላችሁ በማን? the source of salvation፣ የድነት ምንጩን እናያለን። አራተኛ ወደ እኔ ዘወር በሉ ትድኑማላችሁ እንዴት ለሚለው the simplicity of salvation፣ የድነት መንገድን እናያለን። የመጨረሻው ወደ እኔ ዘወር በሉ ትድኑማላችሁ ምንድነው ኤቪደንሱ ለመዳኔ ለሚለው the security of salvation፣ የድነት ዋስትናን አይተን እንጨርሳለን። አንድ ባንድ እናያለን። ወደ እኔ ዘወር በሉ ትድኑማላችሁ ከምንድነው ምንድነው? salvation from sin። ወገኖቼ ጌታ ኢየሱስ ማቴዎስ 1:21 ላይ እንዲህ አለ ለዮሴፍ፣ ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙን ኢየሱስ ትለዋለህ።
እስቲ አስቡ። ብዙ ነገር እኮ አለ። ለምንድን ነው ከኃጢአት ብቻ ኢየሱስ ያድናል ተብሎ ስሙ ኢየሱስ የተባለው? ብዙ ነገር እኮ አለ በዓለም ላይ። መከራ ብትሉ፣ ረሃብ ብትሉ፣ ችግር ብትሉ፣ ብዙ ችጋር ብትሉ፣ ብዙ ነገሮች አሉ። ግን ህዝቡን ከኃጢአት ያድናል። አንድና ስሙን ኢየሱስ ትለዋል። ለምን ህዝቡን ከኃጢአት ታውቃላችሁ? የነገሮች ሁሉ የክፋት ሁሉ ምንጭ ኃጢአት ሶርሱ እሱ ነው። ኢየሱስ ሶርሱን ከፈወሰው ሌሎቹ ኮንሲኩዌንስ ናቸው። ረሃብ በሉ፣ አሁን ዘረዝራችኋለሁ፣ ችግር በሉ፣ መከራ በሉ፣ ምንም ነገር የኃጢአት ውጤት ነው። ኢየሱስ መጥቶ ሶርሱን ነው ሊያድነን የፈለገው። ማቴዎስ 9:2-7 እንዲህ ይላል፣ እነሆ በአልጋ ላይ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ አይዞህ ኃጢአትህ ተሰርያለች አለ። ለሽባ ሰው ምንድነው ኃጢአትህ ተሰርያለች መባል ያስፈልገዋል እንዴ? ፈውስ ፍለጋ ነው የመጣው። ኃጢአትህ ተሰርያለች ነው። እነሆ ተጣመሩ ያሉ በልባቸው ይህ ሲሳደባል አሉ። ኢየሱስም ሐሳባቸውን አውቆ እንዲህ አለ፣ ስለምን በልባችሁ ክፉ ታስባላችሁ? ኃጢአት ተሰርያለች ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? የቱ ይቀላል? ሽባ መተርተር ወይስ የኃጢአት ስርየት? የቱ ነው የሚቀላል? ይሄ ሰው እኮ ሽባ ያደረገው ኃጢአት ነው እያለ ነው ጌታ ኢየሱስ። ሶስቱን ልፈውሰው ወይስ ከነ ኃጢአቱ አይኑ ተፈውሶ እግሩ ተፈውሶ ገሃነም ይግባ? የቱ ነው የሚሻለው እያለ ነው ጌታ። ነገር ግን አለ በምድር ላይ ኃጢአትን ያሰሪ ዘንድ ለሰው ልጅ እስቲ ለሰው ልጅ ማለት ለሰው ልጅ ጋድሰን ለተባለው ሰው ለሰው ልጅ ኢየሱስ ሁለት ኔቸር አለው። ትምህርታችን ያ ነው። ጋድሰን ማለት ኢየሱስ ዲቫይን ነው ማለት ነው። እንደገና የሰው ልጅ ማለት ኢየሱስ ፍጹም ሰው ነው ማለት ነው። ኢየሱስ በአምላክነቱ በሰውነቱ ፈዋሽነት ስልጣን ለሰው ልጅ ስልጣን እንዳለው እንድታውቋል። አይገርማችሁ? እንድታውቁ የተወለደው ለዛ ነው። እዚህ ላይ እኮ ይላል ቅድም ላይ ስናነብ ማቴዎስ 1:21 ላይ ልጅ ትወልዳለች እርሱም ሕዝቡን ከኃጢአታቸው ያድናቸዋል። እንዴት ነው የሚያድነው እንዴ? አዎ የታረደው በግ እሱ ነው። ሊቀ ካህኑ እሱ ነው። አዘ ሴም ታይም ደግሞ ኢየሱስ ክርስቶስ ኃጢአትን የማሰረይ ስልጣን እንዳለው እንድታውቁ ማን የሰው ልጅ ዲቫይን በመሆኑ ብቻ ሳይሆን ፍጹም ሰው ነውና እሱ ነው የታረደበት፣ እሱ ነው ሊቀ ካህኑ፣ እሱ ፈዋሽ አምላክ። ስለዚህ ኃጢአት ይቅር ማለት እችላለሁ፣ ስልጣን አለኝ አለ። በዚህ ጊዜ ሽባውን ተነስታ አልጋን ተሸክመ ወደ ቤት ሂድ አለው። ተነስቶም ወደ ቤቱ ሄደ። ምን ላሳያችሁ ነው? እዚህ ጋር የበሽታው ምንጭ ሶርሱ ኮንሲኩዌንሱ በሽታው ከምንድን ነው የመጣው ብትሉ ኃጢአት። ኢየሱስ በሽተኛን ፈውሶ አንካሳ ዘልሎ እነሱማ ኤልሳዕማ አድርገዋል አይደል እንዴ? ኤልያስን ፈውሰዋል። ግን ኢየሱስ የመጣው ሶርሱ ያስከም ሊፈውስ መድኃኒት ለሚያስፈልጋቸው ለበሽተኞች መጣው ያለው ኃጢአትን ሊያድነን እንጂ እሱማ ብዙ ሚራክል እኮ በእነ ሙሴም ተካሂዷል። ኢየሱስ እኮ እንደነሱ ከነሱም የበለጠ ማድረግ ይችላል። ጉዳዩ እሱ አይደለም። የውጭ ጉዳይ ሳይሆን ሶርሱን ሊፈውስ ነው። ለምን ብትሉኝ እስቲ ኮንሲኩዌንሶቹን ላሳያችሁ። ኃጢአት ያመጣብን ኮንሲኩዌንስ አንደኛው ሴፓሬሽን ፍሮም ጋድ ከእግዚአብሔር የለየን ኃጢአት። ሌላው ፊዚካል ዴዝ አካላዊ ሞት፣ ስፒሪቹዋል ዴዝ መንፈሳዊ ሞት፣ ኢተርናል ዴዝ ዘላለማዊ ሞት በማን ነው የመጣው? በኃጢአት ነው። ሌላው ጊልቲ ጥፋተኝነት፣ ሼም ውርደት፣ ፊር ፍርሃት። ሌላው ራስን መጉዳት። አያችሁ ዛሬ ራሳቸውን የሚጎዱ ሰዎች የሉም እንዴ? በተለያየ ሱስ በድራግ ውስጥ ሆነው በመጠጥ በአልኮል ውስጥ ሆነው እነዚህ ሃርምቱ ዋንሰልፍ፣ ሌላው ሃርምቱ አዘርስ፣ ሌላው የሚጎዱ የሉም እንዴ? የሁሉ ጉዳት ሌላውን በመጉዳት አንድ ሰው ሰፍሮ ቆነቶ ሰውን ሊገድል ይችላል አይደል እንዴ? ሌላው መጉዳት። ሌላው ዲዚዝ የኃጢአት ውጤት ነው በሽታ። ዳሜጅ ሪሌሽንሺፕ የተበላሹ ግንኙነቶች በትዳር በሉ ከእግዚአብሔር ጋር በሉ
እርስ በርስ በሙሉ የተበላሸ ግንኙነት እሱ የኃጢአት ውጤት ነው። ሌላው ሶሳይታል ኮንሲኩዌንስ የተባለው የህብረተሰብ መዘዝ፣ ለምሳሌ ግፍ፣ ኢንጀስቲስ የሆኑ ነገር በምድር ላይ የለም። ግፍ አሉ። ይሄ የኃጢአት ውጤት ነው። ኦፕሬሽን፣ ጭቆና፣ ይሄ ቫይለንስ፣ ብጥብጥ ወይም ደግሞ አመፅ፣ ሰፈሪንግ፣ መከራ የኃጢአት ውጤት ነው። ኢየሱስ እያንዳንዱ ቢፈውስ ይሻላል ወይስ ስሩን ቆርጦ ቢጥለው ይሻላል? ምንጩን ቢለው እነዚህ ሁሉ አይገኝም። አያችሁ፣ እነዚህ ሁሉ ብራንቾቹ ናቸው። ግንዱን ስሩን ነቅሎ ሊጥልልን ነው የመጣው ኢየሱስ። አሜን። ኃጢአት ወደዚህ ዓለም ሲገባ አዳምና ሔዋን የወረዷቸውን 8 ደረጃዎች አሳያቸዋለሁ። ኢሳይያስ 42 ላይ እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔ በቀር ሌላ የለምና ወደ እኔ ዘወር በሉ ሲል ጌታ ሊያድነን ፈልጓል። አድኖንማል፣ ያድነንማል፣ ወደፊትም ደግሞ ያድነናል። የመጀመሪያ በዘፍጥረት 3 ከ1 እስከ 6 ስናይ 8ቱን ደረጃዎች ላሳያችሁ። አንደኛው ዳያሎግ፣ ከሰይጣን ጋር ወሬ ማለት እባቡና ሔዋን ያደረጉት ኮንቨርሴሽን ማለት ከሰይጣን ጋር ወሬ። አዳምና ሔዋን የለመዱት ወሬ ከእግዚአብሔር ጋር። ሌላው እርስ በርሳቸው ነው። እንግዳ ድምፅ ሲመጣባቸው አሁን እኛ ካለን የበለጠ ስማርት ማይንድ ነው ያላቸው። ታውቃላችሁ፣ በኃጢአት አልወደቁ። ግን አሁን እንግዳ ድምፅ፣ እንግዳ ወሬ ሲመጣባቸው ሔዋን ከሰይጣን ጋር ወሬ ጀመረች። ዳያሎግ። አንዳንዴ ሀሳብ ያመጣባችሁና ሰይጣን ያጫውታችኋል። አጫውቷችኋል። እኔ ብዙ ጊዜ ይመጣል። እግዚአብሔር ገስጽ ከኔ ራቅ ካላላችሁ ሰይጣን ሀሳብ ያመጣል፣ ያጫውታችኋል። አንዳንድም እግዚአብሔርን ያማላችኋል፣ እንድታምኑ ያደርጋችኋል። አንዳንድም ስለ ሰዎች ክፉ እንድታስቡ ያደርጋችኋል። ኔጌቲቭ ብቻ የሰውን ፖዘቲቭ እንዳታዩ ያደርጋል። እባቡና ጌጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቷችሁ እርገጡት እንጂ ያለን ጌታ አጫውቱታል አለ። እስቲ እባቡን አታጫውተው እባብ ጋር ጨዋታ ከገነት ያስወጣል። ምን ይላል ዘፍጥረት 3 ከ1 እስከ 6 እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? እሱ ነው ራሱ የጀመረው እኮ እሱ አይደለም ወሬውን የጀመረችው እሱ ነው። እናንተ ዝም ብትሉ ይመጣል። ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ይላል። በማስፈራራት መሰላችሁ እንዴ? በማር የተለወሰ መርዝ ይዞላችሁ ነው የሚመጣ። ያጫውታል ነቅታችሁ ካልተቃወማችሁት። በውኑ ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም እባቡን አለችው በገነት አንተ ማነህ ለምን አትለው? ከየት መጣ አትለው እንዴ? ዳይሬክት እኮ ነው ከእሱ ጋር ዳያሎግ ማድረግ የጀመረ። በገነት ካለው ዛፍ ሁሉ ፍሬ እንበላለን፣ ነገር ግን በገነት ካለው ዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእሱ አትብሉ አትንኩ። አንደኛው ስቴፕ እግዚአብሔር ካስቀመጣቸው ስታንዳርድ ያወረዳቸው ከሰይጣን ጋር ጨዋታ፣ ከእባብ ጋር ጨዋታ። እንደ ሀገር አሉ እባብ የሚያጫውቱ ህዝብ ከቧቸው አይታችሁ እንደሆነ አላሉ ሄጄ ሰው በቪዲዮ ከሰይጣን ጋር ጨዋታ ወገኖቼ ከስታንዳርድ ያወጣ እግዚአብሔር ይጠብቃል። ከጌታ ጋር ለምን አንጫወትም? ቃሉን ተጫወቱት እኮ ይላል። እርስ በርሳችን የሚያንጽ ነገር ለምን አናወራም? ከሰይጣን ጋር ከእባብ ጋር ጨዋታ ምን? አንድ በጣም ጆርናሊስት ነበር፣ ስሙ ጠፋኛው። በጣም እባብ የሚደፍር እና በእንትን ያሳይ ነበር ሁልጊዜ። እና አንድ ቀን ግን አደገኛ እባብ ነድፎት ሞተ። የታወቀ ማለት ላይ ስሙ ጠፍቶ እና እሱ ከእባብ እንደ አስፈሪ እባቦቹን ሁሉ ይደፍራል። ታውቃላችሁ? ከእባብ ጋር ጨዋታ እባብ ገደለ። እንደ ጳውሎስ እንኳን ሆነን ማራገፍ ብንችል ኦኬ፣
እሱ ተጫውቶት አይደለም ነድፎት ነው። ስለዚህ ከባብ ጋር ጨዋታ አያስፈልግም፣ መርገጥ ብቻ ነው። አንዳንድ ሰዎች ይገርሙኛል፣ አጋንንት እናስወጣ ብለው ከሴጣን ጋር ይጫወታሉ። ከየት መጣ? ሴጣን መሽትሩ እውነትን ይናገራል አይናገርም እኮ ውጣ ብሎ ማዘዝ ብቻ ነው። በፍጹም አጋንንት ጋር ዳይሎግ መፍጠር አያስፈልግም። አንድ ጊዜ አንዱ by the name of Jesus Christ ውጣ ስለው በመጀመሪያ እንግሊዘኛን አስተካክለዋል። ባይ አይባልም in the name of Jesus። ሴጣን አያችሁ ተንኮለኛ ከዛ መጸለይ አቃተው። አንዳንዱ ደግሞ ከባባል መስለው ደንግጦ ያቆማል። ከሴጣን ጋር ጨዋታ አያስፈልግም። ውጣ ደግሞ ስትጸልዩ አይናችሁን ገብታችሁ አንዳንዴ ብዙ ስለዚህ ታሪክ ማውራት ይቻላል። አሁን ጊዜ ነው። ሁለተኛው ደረጃ ዳውት። ይሄ ዳውት ማለት a feeling of uncertainty ማለት ሴጣን አሁን ዘርዘራባት፣ አሁን ጥርጥር ውስጥ ገባል። እባብም ለሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እግዚአብሔርን መልካምና ክፉ የምታውቁ እንዳትሆኑ እግዚአብሔር ስለሚያውቁ ነው እንጂ። አያችሁ፣ እግዚአብሔር የተናገረው በሙሉ ገለበጠ። ከሴጣን ጋር ጨዋታ እንዴ! የአምላኳን ድምፅ በደንብ የምትሰማ ቃል የሰማች ሴት አሁን ስትሬንጅ የሆነ ድምፅ ሲመጣባት አስተናገደች። እግዚአብሔር በተናገረት ነገር ላይ ጥርጥር፣ አንሰርተኒቲ ማለት ማወላወል፣ አለመጽናት። ዛሬ ጌታ ከሰበከን ወዲያ ከዚህ ጉባኤ ስንወጣ ደግሞ ሰባኪ እኮ አሉ፣ ኤጀንቶች አሉት። እሱ የብርሃን መልአክ መስሎ ይመጣል። አገልጋዮቹን የጽድቅ አገልጋይ አድርጎ ይመጣል። አንዳንድ ዩቲዩብ ውስጥ ከፍታችሁ ስትሉ ጃም ሁሉ ይገባና የተሰበካችሁት ሁሉ ይጠፋና ጌታ ከተናገራችሁ ይልቅ የሴጣን ድምፅ ይበልጣል። ወገኖቼ ከምትሰሙት ከምታዩት ተጠበቁ ይላል። ጥርጥር። ሶስተኛው ደረጃ ዲዛይር፣ ስትሮንግ ፊሊንግ ማለት ይሄ ሮንግ ዲዛይር። ቁጥር 6 ላይ ሴቲቱም ዛፉን ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። እንዴ እስከዛሬ የምታየው አሁን መጎምጀት ጀመረች። ስትሮንግ ፊሊንግ፣ ሮንግ የተከለከለ ነገር መመኘት። አያችሁ፣ ሶስተኛው ደረጃ። በዚህ ሁሉ እኮ ዘወር በሉ የሚለው ቃል እኮ አለ። እኔ አምላክ ነኝና ወደ እኔ ዘወር በሉ። ንስሐ እኮ የመግባት እድል ተሰጥቷታል። በዚህ መሀል እኮ ዘወር ማለት ትችላለች። እስቲ ግን ደረጃውን ገና እየወረደች ነው እስከምትሞት ድረስ። ወገኖቼ አላወቅነውም እንጂ ወይ ደረጃ እየወጣን ነው ወይ ደረጃ እየወረድን ነው። ጌታ ግን እስከምንሞት አይጠብቅም። ንገስባት ይላል ቃየልን እንዳለው። እነ ሔዋንም ንስሐ ለመግባት ጊዜ ተሰጥቷቸዋል። ዘወር በሉ ይላል እንዳትሞቱ ትድኑ ዘንድ። ሌላው አራተኛው ደረጃ ዴሉዥን፣ ተታለለች፣ መታለል። a false belief፣ ሮንግ የሆነ ነገር ማመን። አያችሁ፣ ሰይጣን በተንኮል እንዳታለላት ይላል ጳውሎስ በቆሮንቶስ ላይ። ዛሬ እናንተ ለክርስቶስ ካላችሁ ቅንነትና ንጽሕና እንዳያታልላችሁ ብዬ እፈራለሁ ይላል። ታውቃላችሁ፣ ዴሉዥን ጠላት ያታለላል። አምስተኛው ደረጃ ዲናይ፣ ካደች። ምንም ነው ካደች? ሪፊውዚንግ ቱ አድሚት ዘ ትሩዝ፣ እውነትን አድሚት እንደማድረግ ሪፊውዝ አደረገች። ጌታ የነገራት ስብከት ቀረና ሴጣን የሰበካት ስብከት በለጠ። ሪያሊቲውን ዲናይ ያደረገች። እግዚአብሔር ከዚህ ይጠብቃል። በመጨረሻ ዘመን ከሃዲ ትውልድ ይበዛል ነው የሚለው። የሚክለው እኮ የእግዚአብሔርን እውነት ነው። ዛሬ ባይብልን ከድነው እኮ ሌላ ነገር የሚያወሩ ብዙ ሰዎች አሉ። ሰውም ያንን ነው የሰማው። ሪያሊቲው ግን ያለው ባይብል ውስጥ ነው። ስድስተኛው ዲሲሽን፣ የተሳሳተ ውሳኔ። ከፍሬውም ወሰደችና በላች። አትቁረጡ፣ አትብሉ የተባለውን የተከለከለውን በላች። ይሄ ዴሉዥን፣ መታለሏ፣ ዲናይ መካዷ፣ ሌላው ደግሞ ዲሲሽን የተሳሳተ ውሳኔ ከፍሬው ወስዳ በላች በሚለው ውስጥ ነው የሚገኘው። የመጨረሻው ምንድነው?
ዲሰሚኔሽን ማለት ማሰራጨት። እሷ ጋር ቆመ ለአዳም ወስዳ ሰጠችው። አያችሁ ስፕሬድ ኃጢአቱ እሷ ብቻ አልሞተችም፣ ባሏንም ይዛው ሞተች። ተሰራጨ። ዲሰሚኔሽን። የመጨረሻው ዴዝ ሰፓሬሽን። 8ኛው ሰፓሬሽን ሞት። አያችሁ ኃጢአት ዝም ብሎ አይደለም ወደ እኔ ዘወር በሉ ሲል እግዚአብሔር እነዚህን ሁሉ ደረጃ ሳይወረድ እኮ ንስሐ መግባት ይቻላል። አንዳንድ ሰው ውሃው እስከሚያሰምጠው አንገቱ ድረስ ገብቶ እስከሚያሰምጠው ድረስ ነው የሚጠብቀው። ቶሎ የሚከባችሁን ኃጢአት አስወግዳችሁ ይላል። አያችሁ የሚወገድ አለ፣ የሚከበን ነገር አለ። ዋንስ ድኛለሁ፣ አዎ ድነናል፣ ግን አሁንም ያድናል፣ ወደፊትም ያድናል። ስለዚህ እኔ ድኛለሁ ብለው ዛሬ ዓለም የገባዋል። ሁለተኛው ፖይንት ወደ እኔ ዘወር በሉ ትድናላችሁ። እንግዲህ አንደኛው ከኃጢአት ነው የሚያድነው። ሁለተኛው ትድኑማላችሁ። እነማ the scope of salvation እንመለከታቸዋለን። ስኮፑ ስፋቱ ዳርቻውን ስንመለከት እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔ በቀር ሌላ የለምና። ጌታ ኢየሱስ ሊያድን የመጣው አንድ ሰው ሁለት ሰው አይደለም። የእግዚአብሔር ቃል ምን ይላል? ማርቆስ 16:15-16 እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ደህንነቱ ለሁሉ ነው። በዓለም ውስጥ ጻድቃኖችም አሉ፣ ኃጢአተኞችም አሉ። ስኮፑ፣ ስፋቱ፣ ቴሪቶሪው በጣም ዳርቻው እስከ ዓለም ዳርቻ ነው። እናንተ በምድር ዳርቻ ሲል ስኮፑን ስትመለከቱ ሰፊ ለአይሁዳዊ ብቻ አይደለም፣ ለአሕዛብም ለኢየሩሳሌም ሕዝብ ብቻ አይደለም፣ ለይሁዳ ብቻ አይደለም፣ ለሰማርያ ብቻ አይደለም፣ አታሞስ እስከ ዓለም ዳርቻ ድረስ። ሶስተኛ ስኮፑን አየን። ሶስተኛ ወደ እኔ ዘወር በሉ ትድኑማላችሁ። በማ the source of salvation ማነው አዳኙ? ከኔ በቀር አምላክ የለም። እኔ አምላክ ነኝ፣ ከኔ በቀር ሌላ የለም። አዳኝ ማነው? እግዚአብሔር ብቻ ነው። እስቲ እግዚአብሔር ብቻ ነው። አዳኝ እግዚአብሔር ብቻ ነው። ኢየሱስ ሰው ሆኖ ቢመጣ እግዚአብሔር ነው። ስለዚህ አዳኝ እግዚአብሔር ብቻ ነው። ዮሐንስ 6:44 ላይ የላከኝ አብ ከሳበው በቀር ከኔ በቀር የሚለው እግዚአብሔር አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም፣ እኔ በመጨረሻው ቀን አስነሳዋለሁ ይላል። ኢየሱስ ከአብ በቀር ወደ እኔ የሚመጣ ሰው የለም። አሁን ወደ ኢየሱስ የሚያደርሰን ወገኖች። ሌላው ዮሐንስ 14:6 ላይ ይላል ኢየሱስም እኔ መንገድ እውነት ሕይወት ነኝና ከኔ በቀር ወደ አብ የሚመጣ የለም። አያችሁ፣ ወደ አብ ለመሄድ መንገዱ ኢየሱስ ነው። ወደ ኢየሱስ ለመሄድ አብ የግድ ሊስበን ያስፈልጋል። ከአብ በቀር ከወልድ በቀር በፍጹም እግዚአብሔር ጋር እንደርስ። በተለያየ ስም ጥሩ፣ መልአኮችንም ጥሩ፣ ጻድቃኖችንም ጥሩ፣ የታወቁ የሃይማኖት መሪዎችን ጥሩ፣ አትደርሱም አብ ጋር። ሃይማኖተኛም በመሆን አይደረስም። ከኔ በቀር እኔ መንገድ እውነት ሕይወት ነኝ፣ ከኔ በቀር ወደ አብ የሚመጣ የለም። የላከኝ አብ ከሳበው በቀር ወደ እኔ ሊመጣ የሚችል የለም። ወደ ኢየሱስ ለመሄድ አብ ነው፣ ወደ አብ ለመሄድ ኢየሱስ። በተረፈ መንፈስ ቅዱስ ሉቃስ 12 ላይ ሁሉ ከአባቴ ዘንድ ተሰጥቶኛል፣ ወልድንም ማን እንደሆነ ከአብ በቀር የሚያውቀው የለም፣ አብ ማን እንደሆነ ከወልድ በቀር ወልድን ሊገልጥለት ከሚፈቅድ በቀር የሚያውቀው የለም። ስለዚህ ወልድን ከአብ በቀር የሚያውቀው የለም። አብ ሊገልጥለት ከፈለገ በቀር ደግሞ ወልድን የሚያውቀው የለም። ስለዚህ አብንም ወልድንም የምናውቀው በኢየሱስ ወይም በአብ። ስለዚህ መዳኛው መንገዱ ራሱ እግዚአብሔር ብቻ። ባለፈው እንደሰበከችን እንግዲህ እግዚአብሔር ራሱ ከራሱ ጋር ነው ያስታረቀን ዋጋ ከፍሎ። ስለዚህ መዳኛ ሌላ። አራተኛው ወደ እኔ ዘወር በሉ ትድኑማላችሁ ይላል። እንዴት? the simplicity of salvation
ደህንነት ወገኖች ሲምፕል ነው። ብዙ ውጣ ውረድ የለም። ብዙ ሰዎች ተራራ ይዋጠጣሉ፣ ብዙ ሰዎች ስለት ይሳላሉ፣ ብዙ ሰዎች ሩቅ ሀገር ይጓዛሉ። ለመዳን እኮ ነው። ብዙ ሰዎች ዋሻ ይገባሉ። ሲምፕሊሲቲ ኢሳይያስ 45:2 ላይ እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔ በቀር ሌላ የለምና ወደ እኔ ዘወር በሉ። የተሰሎንቄ ክርስቲያኖች ከጣዖቶቻቸው ዘወር ብለው ነው ይሄዳሉ። እነዚህ ሰዎች ሌሎቹ ሃይማኖተኞች ግን ብዙ ነገር ይፈጫሉ፣ ብዙ ነገር ይቆርጣሉ፣ ብዙ ነገር ይጓዛሉ፣ ብዙ ለመዳን ዛት ሰልፍ ራይቸስነስ ይባላል። እኛ ግን ጽድቃችን እግዚአብሔር ዘወር የሚያደርገን መንፈስ ቅዱስ ከኛ ጋር ነው። ወደ እኔ ዘወር በሉ turn to me and be saved look unto me ይላል። ስለዚህ ወደ እኔ ዘወር በሉ፣ ወደ እኔ ተመልከቱ። ሲምፕል ነው፣ ሲምፕል ነው። እስቲ እንዴት ሲምፕል እንደሆነ እንዴ ዘውት 21:8-9 ይላል። ሙሴም ስለዚህ ጸለየ። እግዚአብሔር ሙሴን እባብ ሰርተህ በዓላማ ላይ ስቀል፣ የተነደፈ ሁሉ ሲያይ በሕይወት ይኖራል አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለው። እባቡም የነደፈችው ሁሉ የናሱን እባብ ባየ ጊዜ ዘወር ብሎ ማየት፣ እባብ ለማየት የናስ እባብ አይቶ እባብ የነደፈው ሁሉ ዛሬ ኃጢአት የነደፈው ሁሉ እኮ ወደ መስቀሉ ዘወር ቢል ይድናል። ምንም ነገር አምጣላለም እኮ ጌታ። ግን ዘወር ለማለት ደግሞ እምነት ይጠይቃል። እንዴት እምነት እንደሚጠይቅ ላሳያችሁ። ዮሐንስ ወንጌል ምዕራፍ 3:14-15 ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን አለ ጌታ ኢየሱስ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። አያችሁ፣ ሙሴ በምድረ በዳ እባብ እንደሰቀለ የናስ እባብ እናንተ ደግሞ እንዲሁ በእርሱ የሚያምን ማን? በተሰቀለው ኢየሱስ የሚያምን ዘወር ብሎ በቃ ምንም እኮ ጌታ አምጡልኝ አላለም። ዛሬ ግን ችግር ነው። ሃይማኖተኛን ሰው ወደ እግዚአብሔር መንግሥት ከማስገባት መንገድ ላይ ያሉ አመንዝሮች፣ ሌቦች፣ ወንበዴዎች ማስገባት ይቀላል። ምክንያቱም በመንፈስ ድሆች ናቸው። ሃይማኖተኞች ብዙ ትምክህት ስላላቸው ብዙ መልፋት ይፈልጋሉ። ግን ዘወር በሉ ትድኑም አላችሁ ነው። ተመልከቱ፣ ዘወር ማለት ያቃታቸውና ዘወር ብለው ይላሉ። አንደኛ ቆሮንቶስ ምዕራፍ 1:18-25 የመስቀሉ ቃል ለሚጠፉ ሞኝነት፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ነውና ይላል። የመስቀሉ ቃል the message of the cross ለእኛ ለምንድነው የእግዚአብሔር ኃይል፣ ነገር ግን ለሚጠፉት ሞኝነት ነው። ለምን? ዘወር ብሎ መስቀል ጋር ደህንነት የለም። ለምን ብትሉ ፉሉሽነስ ነው ማለት ሞኝነት ነው። እንዴት አንድ የተሰቀለ ራሱ ማዳን ያልቻለ ሰው እኔን ያድናል ብለው ያስባሉ። የጥበበኞችን ጥበብ አጠፋለሁ። የእግዚአብሔር ሞኝነት ከዓለም እንደሚበልጥ ሲያሳይ ያስተዋላችሁ ማስተዋል እጥላለሁ ብሎ ተጽፏልና። ጥበበኛ የት አለ? ጸሐፊ የት አለ? የዚህ ዓለም መርማሪ የት አለ? እግዚአብሔር የዚህችን ዓለም ጥበብ ሞኝ እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔር በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗል። መቼም አይሁድ ምንም ምልክት እንዲማን ያደርጋሉ፣ ይጠይቃሉ፣ ይለምናሉ። የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህ ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት ነው። ለምን? የግሪክ ሰዎች የሞተ ሰው ተሸንፏል ነው የሚሉት በግሪክ ፍልስፍና። ለአይሁድ ደግሞ ዲማንድ የሚያደርጉት ታምራት ነው፣ ሚራክል ነው። ስለዚህ ከመስቀል ላይ ወርዶ እስቲ ራስን አድን እኛንም አድን እንደተባለው ወርዶ አላሳየም ኢየሱስ። ስለዚህ ሞኝነት ነው። ለእኛ ግን ሞት የተሸነፈው መስቀል ላይ ነው። በሽታ የተሸነፈው መስቀል ላይ ነው። በፈሰሰው የኃጢአት ስርየት ያገኘነው መስቀል ላይ ነው። እሱ እርቃኑን ሆኖ ጸጋ ለበሰ። እሱ ደምቶ እኛን ከኃጢአታችን ይቅርታ አስገኘልን። እሱ የተረገመ ሰው ነው መስቀል ላይ የሚሰቀል፣ ያውም ደግሞ እሾህ አክሊል አድርጎ። የእሾህ ማለት የዲቫይን ከርስ ምሳሌ ነው። ምድር እሾህ ታብቅል ነው የተባለው አይደል እንዴ? ያን ከርሳችንን የወሰደልን መስቀል ላይ ነው። ተጠማው አለ መስቀል ላይ ነው።
እኛን ግን አረካን። ታውቃላችሁ ኢየሱስ ተጎሳቅሎ ብዙ ልጆችን ወደ ክብር አመጣ። ስለዚህ የመስቀሉ ቃል ለእኛ ለምንድነው? የእግዚአብሔር ኃይል ለሚጠፉት ግን ሞኝነት ነው ይላል። ስለዚህ ለግሪክ ሰዎች፣ ለይሁዳ ሰዎች፣ አይሁዶች የሃይማኖተኞችን ነው የሚያሳየው። የግሪክ ሰዎች የዓለም ጠቢባን ፍልስ፣ እነዚህ የአሁኖች ጠበብተኞች ፈላስፎችን ወይም ኤቲስቶችን ነው የሚያሳየው። እኛ ግን የተሰቀለው ክርስቶስን እንሰብካለን። ይህ ለአይሁድ ማሰናከያ ለአሕዛብ ሞኝነት ነው። ለተጠሩ ግን አይሁድ ቢሆኑ እንደነ ጳውሎስ አይሁድ ሆነው የተጠሩ፣ የግሪክ ሰዎች ቢሆኑ እንደነ ቲቶ እንደነ ጢሞቴዎስ ግማሽ አይሁዳዊ ግማሽ ግሪካዊ። ቲቶ ሙሉ ግሪካዊ ነው በአባቱም በእናቱም፣ ግን የተጠሩ ለነዚህ የእግዚአብሔር ኃይል ግን የእግዚአብሔር ጥበብ የሆነው ክርስቶስ ነው። የእግዚአብሔር ጥበብ ክርስቶስ ነው። የእግዚአብሔር ኃይል ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይበልጣልና። አያችሁ፣ ወደ መስቀሉ ዘወር ማለት ለብዙ ሰዎች ሞኝነት ነው። ነገር ግን ይላል የእግዚአብሔር ጥበብ የተገለጠበት ነው። አሜን። በጣም አውቃለሁ የሚለው፣ በጣም ሃይማኖተኛ ነኝ የሚለው፣ በጣም ፈላስፋ ነኝ የሚለው ሂድ በመስቀሉ ነው የምትድን። እኔ አይሁዳዊ ነኝ፣ እኔ አሕዛብ ነኝ የሚል፣ እኔ ሴት ነኝ፣ እኔ ባሪያ ነኝ፣ እኔ ጨዋ ነኝ የሚለው ሁሉ አንድ የሚያደርግ መስቀል። ያም በማየት ምንድን ነው ዓለምን አንድ ያደረጋት ኃጢአት፣ ሌላ ምንም የምንድንበት መስቀል ነው። ሌላ መንገድ የለም። ሙስሊም መሆን አያድንም፣ ቡዲስት መሆን አያድንም፣ ሽቶይዝም መሆን፣ ሞርሞን መሆን፣ ክርስቲያን መሆን አያድንም። የሚያድነው መስቀል አንድና አንድ። ትድኑም አላችሁ ይላል። የድነት ዋስትናው ምንድን ነው? እሱን ተናግሬ ጨርሳለሁ። ኢሳይያስ 45:2 ላይ እናንተ ምድር ዳርቻ ሁሉ እኔ አምላክ ነኝ፣ ከኔ በቀር ሌላ የለም፣ ወደ እኔ ዘወር በሉ ትድኑም አላችሁ ይላል። ወደ ጌታ መዞር ይሁንልን። አሜን። ብንድንም እንደገና እንድናለን። እንደገና እኮ አንዳንድ መቅሰፍት ወደ ቤት አይገባም ይላል እኮ። አንዳንዴ እኮ ጌታ ብዙ ዓመት ሊያኖረን እየፈለገ መቀሰፍም እኮ አለ አይደል እንዴ? ክርስቲያን ሆኖ ተው ሩቅ አትሂዱ። ቅዱስ ቁርባን ሳይገባቸውና ሳይገባቸው የወሰዱ የሞቱ አሉ ቅዱሳን። መጽሐፍ ቅዱስ ይለናል። ሄዳችሁ አንደኛ ቆሮንቶስ 11 መሞት ምን አመጣው? ስለዚህ turn to me and be saved። ለመዳን እንግዲህ ወደ ጌታ መዞር። የኛ ሴኩሪቲያችን የድነታችን ሴኩሪቲው እንግዲህ ምን እንደሆነ አይተን እንጨርሳለን። Our salvation was initiated by God። መዳናችን የተጀመረው በራሱ በእግዚአብሔር ነው። ኤፌሶን 1:4 ላይ ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ መረጠን ይላል። ወገኖቼ እኛ መርጠን ነው አይደለም፣ እሱ መርጦ ነው ያዳነን። ራሳችን ዘወር እንበል እንጂ ወደ ጌታ አይጥለንም፣ ጌታ አይተወንም። እሱ ራሱ መርጦ አምጥቶ እንዴት ይጥለናል? እኛ ፈልገን እንኳ አይደለም፣ እሱ እኮ ነው ፈልጎ መጥቶ ያዳነን። ሁለተኛው የእግዚአብሔር ፍቅር ዘላለማዊ ነው። God's love for us is eternal። ኤርምያስ 33:3 ላይ እግዚአብሔር ከሩቅ ተገለጠልኝ እንዲህም አለኝ፣ በዘላለም ፍቅር ወድጄሻለሁ፣ ስለዚህ በቸርነቴ ሳብኩሽ። እግዚአብሔር በዘላለም ፍቅር ነው የወደደን፣ ስለዚህ አይጥለንም። ዮሐንስ 13:1 ላይ ይላል በዚህ ዓለም ያሉ ወገኖቹ የወደዳቸውን ይላል፣ በዚህ ዓለም ያሉ ወገኖችን የወደዳቸውን እስከ መጨረሻ ወደዳቸው። ኢየሱስ እኛን እስከ መጨረሻ ነው የወደደን። ስለዚህ ስጋት አይግባል። እኛ ዘወር እንበል ብቻ፣ ከጌታ ጋር ፊታችንን አናንሳ። ዴማስ ያሁኑን ዓለም ወዶ ትቶኛል እንደተባለ እንዳይሆን ዓለምን ወደን አንሄድ እንጂ ጌታ ታማኝ ነው። ሌላው የእግዚአብሔር ለእኛ ማዳኑ ስንመለከት ልጆች አድርጎናል። ልጃችሁ ቢያጠፋ ባለጌም ቢሆን እንደው ልጅነቱን ትሰርዙታላችሁ እንዴ? ልጅ ነው። ዱርዬም ቢሆን ልጅ ነው። ጨዋም ቢሆን ልጅ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ከ12 እስከ 13
ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱ ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ አልተወለዱም፣ ከወንድ ፈቃድ አልተወለዱም። እኛ በእግዚአብሔር ፈቃድ የተወለድን ልጆቹ ስለሆነ ልጅን እንግዲህ ምን ታደርጉታላችሁ? ባለጌ ቢሆን ታደርጉታላችሁ እንጂ እግዚአብሔር እኛን ወልዶናል። ስለዚህ ወልዶናልና ጠፋ ብሎ ውጣ ብሎ አባረረን። ሌላው እግዚአብሔር በእጆቹ ይጠብቀናል፣ በእጆቹ ይጠብቀናል። God keeps us in his hand ይላል ዮሐንስ ወንጌል 10 ከ28 እስከ 29 እኔ የዘላለም ሕይወት እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም። የሰጠኝን አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊያስጥላቸው ማንም አይችልም። አያችሁ፣ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ማንም አያስጥላችሁም ይላል። እግዚአብሔር ከማንም በላይ ስለሆነ ከእጁ መዳፍ ማንም አያወጣም። ሌላው እግዚአብሔር በፍጹም አይለወጥም፣ እኛ ካልተለወጥንበት በቀር። እግዚአብሔር God never change። ዕብራውያን 13:8 ላይ ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም ያው አይለወጥም። ስለዚህ ስለማይለወጥ ድነታችን ሴኪዩርድ ነው ማለት ነው። ሚልኪያስ 3:6 ላይ እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም ይላል። አልለወጥም፣ የጠፋችሁ አይደላችሁም ይላል። የመጨረሻውን ልናገርና ልጨርስ። ስለዚህ እግዚአብሔር አይለወጥም። የመጨረሻው ክርስቶስ እኛን ወደ ውጪ አያወጣም። ዮሐንስ 6:37 ላይ አብ የሚሰጠኝን ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣው ከቶ ወደ ውጭ አላስወጣውም ይላል። አሜን። ጌታ አንዴ ከጠራን ወዲያ ወደ ውጭ አያስወጣንም። ስለዚህ እንግዲህ ወደ እኔ ዘወር በሉ ትድኑም አላችሁ ይላል። ከምንድን ነው የምንድነው? ከኃጢአት ነው። እነማን ነው የሚለው? ኢንታየር ወርልድ ዓለም ህዝብን ሁሉ ነው የሚለው ስኮፑን ስንመለከት። ሌላው በማን ነው የምንድነው? በራሱ ሶርስ ኦፍ ሳልቬሽኑ ራሱ እግዚአብሔር ነው። እንዴት ነው የምንድነው? ጀስት ወደ መስቀሉ መመልከት ነው። በክርስቶስ መስቀል ስራ ማመን ብቻ ነው። ልክ ሙሴ እባብ ናስ ሰርቶ ሰዎች ያንን አይተው እንደዳኑ እኛም ወደ መስቀሉ ነው። የመጨረሻው ሴኪዩርድ የሆነ ድነት ነው ጌታ ያደረገልን። ጨርሻለሁ። ጌታ ይባርካችሁ።